ሰላም ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? የዩቱብ ተከታታዮቼ ደህና ናችሁ? አለ እግዚአብሔር ይመስገን ሁሉ ሰላም መልካም ነው። እኔ ጋር እግዚአብሔር የተመሰገነ ይሁን። ውዶቼ ማሮቼ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉልኝ። የኔን ዩቱብ ደግሞ ሰብስክራይብ አድርጉልኝ። እሺ ውዶቼ ማሮቼ ፍቅሮቼ ሰብስክራይብ አድርጉልኝ፣ አበረታቱኝ። እንደኔ ሰው ሀገር ላይ ያላችሁ ተመላልሳችሁ ሰው ሀገር ላይ ምንም ያጣችሁ ያልተሳካላችሁ እንደኔ ያላችሁ ብዙ አላችሁ። ብዙዎቹ ብሳካላቸውም ብርታታቸውን ብትጠቀሙ እኔና አንዳንድ ሰዎች ደግሞ ባንጠቀም ስንቀር ወይ ደግሞ ባይሳካልንም ስኬት እግዚአብሔር ያለ ቀን ይመጣል። ስኬት መቼም በመስራት ከተሳካልኝ በሆነ ነገር በቃ በአንድ ነገር ልሳካልን ስለምችል እግዚአብሔር ይመስገን ማለት አለብንና እግዚአብሔር የተመሰገነ ይሁን። እኔ አሁን ዩቱብ ከፈትኩኝ። አንድ ቀን ቁጭ ብዬ እያየው ስለ ስኬት ዩቱብ ስኬት እንዴት እንደሆነ እያስተማሩ ዩቱብ ላይ እየሰማው ግን በፊት ራሱ ብሰራ ደስ ይለኛል። ዩቱብን ብሰራ ደስ ይለኛል። ግን የበለጠ ትምህርቱ እንደዚህ ዩቱብ ላይ ያየሁት ስሰማና ስኬት በዚህ እንደዚህ ይሳካሉ፣ እንደዚህ ተሳካን፣ እንደዚህ ነበር፣ እንደዚህ ዛሬ ተሳክቶልናል ብሎ ደግሞ ኢንተርኔት ሳልጠቀም በፊት የከፈቱ ሳይሆን ከሱ በኋላ ራሱ የከፈቱና እኔ እየተጠቀምኩኝ የከፈቱ የተሳካላቸው ብዙ ደረጃ ያደረሱ ሰዎች አለ። እናንተም እያያችሁ ነው፣ እኔም እያየሁ ነው። እግዚአብሔር ይመስገን። እኛም ደግሞ ልሳካልን ይችላል ብዬ አንድ ቀን ቁጭ ብዬ ቪዲዮ ዩቱብ መክፈት ራሱ አልችልም ነበረ። እያየሁት ትምህርቱን እንዴት ዩቱብ እንደምከፈት ምናምን እያየሁን ከፈትኩኝ ዩቱብን ማለት ነው። ዩቱብን ከፈትኩኝና እንዴት እንደሚደረግ አላቅም፣ እንዴት እንደሚሆን ራሱ አላቅም። ሾርት ቪዲዮ ምናምን እያሉ እያስተማሩ አየሁት። በቃ ለመስራት በጣም ጓጓ ነበረ በፊት ራሱ፣ ግን አልከፈትኩም። ዝም ብዬ ዩቱብ ላይ ዩቱብ በስሜ አለ ግን ቻናል አልሆንም፣ ቻናል አይደለም፣ ፓስፖርት ምናምን ሞልቼ አይደለም። ዝም ብዬ ዩቱብ ከፈትኩኝ እንጂ ዝም ብዬ ከፍቼ እያየሁት ከዛ እንደዛ ብዬ በቆይ ለምን አልሰራም ብዬ ከፈትኩኝና ኤዲት እንዴት እንደሚደረግ አላቅም፣ ምን እንደሆነ ራሱ አላቅም። ብዙውን ጣጣ አለ ውስጡ ስገባ አይደል። ከዛ ምን ላርግ ብዬ ከፈትኩኝ እያየሁኝ ቪዲዮዎቼ ከፈትኩኝ። እግዚአብሔር ይመስገን ተከፈተልኝ። ኤዲት እንዴት ይደረጋል ብዬ ቪዲዮ ሰራለሁ፣ ዲሌት አረጋለሁ፣ ቪዲዮ ሰራለሁ፣ ዲሌት አረጋለሁ። እግዚአብሔር ይመስገን ግን ተስፋ አልቆርጥም። ለምን ብትሉ አንድ ቀን እንደምሰራና እንደምሳካልኝ ስለማቅ አያለሁ። ዛሬም ባይሳካ ነገ ይሳካል ብዬ ስለማስብ ማለት ነው። ከዛ እያየውኝ ትንሽ ኤዲት እያረኩኝ እያጠፋው ኤዲት እያረኩ እያጠፋው አንዳንድ ትንሽዬ 5% የማትሆን ኤዲት እያረኩኝ ነው አረጋለሁ። ትንሽ ይሄ ካፕ እሱን አወረድኩኝና በሱ መጀመሪያ እሱ ራሱ አልወርድም ብሎ በብር የሚወርዳለ በብር ይሄን ያህል ምናምን የሚሉት አይዲ ይሄን ያህል ብር ይሄን ያህል እያሉ አለ። እሱን አልፈለኩትም። እኔ ደግሞ ገና ልሰራ ስለሆነ ምንም አላገኝበትም። ገና አዲስ ነኝ፣ ጀማሪ ነኝ። እሱን ብሞላና እሱን ባወርድ ይወርዳል፣ ግን ካርዴ ላይ ብር መሞላት አለበት። ብዙ ነገር አለ። ስለዚህ ፍሬ የሆነው ነገር አንድ ቀን አየሁትና እሱን አወረድኩኝ። ዩቱብ ላይ እያስተማረ አየሁት፣ እሱን አወረድኩኝ። ከዛ ወዲህ ትንሽዬ አረጋለሁ፣ ኤዲትን ሞክራለሁ። ማረግ ሳይሆን መሞከር ታውቃላችሁ። ወድቃችሁ ለመነሳት ስትሞክሩ በቃ እንደዛ ነው እንደዛ ነው እላቸዋለሁ። በጣም እታገላለሁ፣ ግን አይመችም፣ አልሆነልኝም። ግን አሁንም ይሆናል። የምታውቁት እንደዚህ ዩቱብ ላይ የሚያስተምሩት አያለው፣ ሁሌ ነው የማየው። ሌላ ራሱ አላይም። በፊት ቲክቶክ እጠቀማለሁ፣ ምንም ጥቅም የለውም። ቲክቶክ እያሳለፍኩ እጠቀማለሁ። ቪዲዮ አንዳንዴ ዝም ብዬ የመዝሙር ቪዲዮዎች ይለቃሉ። ምንም አላገኝበትም፣ ግን አያለው። ለሰው አያለው፣ ግን ምንም አላገኝበትም። ዩቱብም እንደዛ ለሰው አያለው፣ ግን ምንም አላገኝበትም። ኖ እንክፈተኛም እላቸዋለሁ እህቶቼ። አረብ ሀገር ያላችሁ እየሰራችሁ የመዳም ቤት ውስጥ እየሰራችሁ 5 ደቂቃ ያለን የምግብ እየሰራን
የሆነ ነገር እያረግን ራሱ ብንቀርጽና በቃ የምናውቀውን ነገር ውስጣችን ያለ ነገር ብንናገር ሰብስክራይብ ብንደራረግ ግሩፕ አድርገን በግሩፕ መስርተን በግሩፕ ፎሎ ብንደራረግ ሰብስክራይብ ብንደራረግ ማለት ነው። እንደ ቲክቶክ አረኩኝ ቅርታ። ሰብስክራይብ ብንደራረግ ዩቱባችን ውስጥ ደግሞ የለቀቅነውን እኔ የለቀቅኩት ብታዩልኝ እናንተ የለቀቃችሁን ደግሞ ባይላችሁ እንደዚህ እያረግን ማደግ ይመጣል። ነገ ኤዲት ማድረግ እንችልበታለን። ዩቱብ ዝም ብሎ ፖስት ማድረግ ሳይሆን የምጻፉ ብዙ ነገሮች እያየው እየተማርኩኝ ነው። ገና እማራለሁ። እሱ ውስጥ ብንማርና እሱን ለምደን ደግሞ የተሻለ ቦታ ነገ ደርሰን እኛም ልናስተምር እንችላለን። እግዚአብሔር ይመስገን። እግዚአብሔር ጤና ከሰጠን ብዙ ነገር መስራት እንችላለን። ጉልበቱ አለን ማለት ነው። እውቅና ደግሞ እንማራለን። ችግር የለውም። እግዚአብሔር ይመስገን ለሁሉም ነገር። በዚህም ብል በዚህም ባይሳካ እግዚአብሔር ከኖር በእንትናችን ጤናችን ኖሮ እኛ ከኖር ሁሉም ነገር ይሳካል። ስለዚህ እህቶቼ ዩቱብ ያልከፈታችሁ ክፈቱ። ግሩፕ ሰርተን ሰብስክራይብ እንደራረግ፣ ላይክ እንሰጣጥ። ቪዲዮአችንም እኔም ለእናንተ ነው ያለው፣ እናንተም እዩልኝ፣ ሰብስክራይብ አድርጉልኝ። ምን ችግር የለውም እኮ ምንም ቢሆን እንጠቀማለን ኢንተርኔት። ስለዚህ ሰብስክራይብ ብንደራረግ ምንም አይጎዳንም። ፎሎ ሰብስክራይብ ተደራርገን ላይክ ኮሜንት ብንጻጻፍ ምንም እኔ እንደዚህ አጥፍተሻል እንደዚህ አርግሻል ተብለን አሁን ብዙ እየተናገርን እንውላለን። ዝም ብለን ራሱ ግን ችግር የለውም። ይሄ አንዱ በቃ ምን ልበላችሁ ውስጥ ያለ ብዙ ነገር አለ። ግን የውስጤን ሁሉ አላወራም። እግዚአብሔር ይመስገን ጤና ስለሰጠን በዚህም ቆምን ስለሄርን ብቻ እግዚአብሔርን እናመሰግናለን። ስለዚህ እህቶቼ ዩቱብ ያልከፈታችሁ ዩቱብ ክፈቱ። የምታውቁት ነገር ስሩበት። ከዩቱብ ላይ የሚያስተምሩ እንዴት እንደሚከፈት አለ፣ እንዴት እንደሚደረግ አለ። ብዙ ደረጃ ያደረሱን እነሱን እያዩ የደረሱ አሉ። እኛም እንድረስ። ጥሩ ነገር ለእኛም ይገባናል። ሰው ሀገር ላይ እንደዚህ እየተቃጠልን እየሰራን በጉልበታችን እንዲህ ሰርተን ጠባር ግን እሱን ያህል ልፋት የለውም። ዩቱብም ስራ ነው፣ ብር ይገኝበታል። እዚህም የመዳም ኩሽና ውስጥም ሆነ ልጁ የምንጠብቅም ጽዳት የምንሰራ ከሱ በላይ አይደለም። ጉልበትም የሚፈጅብን ጊዜም የሚፈጅብን ዩቱብ ብንሰራ እና እግዚአብሔር ይመስገን ጤና ካለን ሁሉም ነገር ስለምሳካ ዩቱብን ሰብስክራይብ አድርጉልኝ። ገብተን እንወያይ። የሆነ ግሩፕ እንፍጠርና ቴሌግራም ላይም ከሆነ ዋትስአፕ ላይም ከሆነ ዩቱብ የሌላችሁ ዩቱብ ክፈቱ። ያላችሁ ደግሞ ግሩፕ ያላችሁ እኛም አዲስ የሆንና ወደ እናንተ እየመጣን እያለ እኛንም ቀላቅሉ እንላችኋለሁ። አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ ምንም ቢሆን እዚህ ምድር አላፊ ነው፣ ግን ሳይሰራ አይበላም። ዛሬ ራሱ መኖር ሳንሰራ እዚህ ምድር ላይ መኖር አንችልም። በኢትዮጵያን ብንገባ እዚህ ብንሆን ግዳችን ነው። የሰው ሀገር ላይ ነው። የመዳም ኩሽና ውስጥም ቢሆን በቃ ልጅን ብንጠብቅ ስራ ግድ ነው። ስለዚህ ዩቱብ ብንሰራ ደግሞ ህይወታችን የሚቀይር ነገር ስለሆነ አሁን ሲያስተምሩ በጣም እሰማለሁ። ብዙዎቹ ከልብስ ስፌት ተነስቶ ከዲሽ መስራት ተነስቶ ከሆነ ነገር ተነስቶ ዛሬ ዩቱብ የራሳቸው ዩቱብ 10-20 ዩቱብ ያላቸው አካውንት ያላቸው እና የሚሰሩትና ትርፋማ የሆኑት ብዙዎቹ አሉ። ለምን በቃ እድል በሌት እንደምትመጣ አታውቁም። ዩቱብን ክፈቱ። ሰብስክራይብ እንደራረግ፣ ላይክ ኮሜንት እንጻጻፍ። ሰብስክራይብ አድርጉልኝ። እሺ ውዶች ሰብስክራይብ አድርጉልኝ፣ አትለፉኝ እላቸዋለሁ። አመሰግናለሁ። በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ። የመዳም ቅመሞች ቀና ጎንበስ ብላችሁ የምትሰሩ ሌሊት እንደ ሰውኛም ወደ ሀገራችን ገብተን ሰርተን ብንለወጥ የመዳም ኩሽና ውስጥም ቢሆን እየሰራን እንለወጣለን።
እንደ ሰው ደግሞ እኛም ሰርተን ወደ ሀገራችን ገብተን ሀገራችን ውስጥ ብዙ የምናሳየው ነገር አለ ውዶቼ። ዛሬ ዩቱባችን ቢያድግልንና ሰብስክራይቡ 1000 ቢሞላልን ፎራችሁ ደግሞ 4000 ቢሞላልን እና በቃ እንትን ብንሆን ገብተን ወደ ሀገራችን ብዙ የምናሳየው ነገር አለ። ወደ ሀገራችን ገብተን ብዙ ነገር እናሳያለን። ብዙ ብዙ ሱቆች ላይ ሄደን እቃ እናሳያለን። ልንሸጥ እንችላለን። ራሳችን ሱቅ ከፍተን ነጌታ የተሻለ ነገር አድርገን ደግሞ ልክ እንደኛ ደግሞ ወደ አረብ ሀገር የሚመጡትና አገራቸውን ማየት የሚናፍቃቸው ይህ ሁሉ በቃ ይሄ ሁሉ እንትን አድርገን ቀርጸን እንለቃለን። ብዙ ነገር አለ የምሰራ አይቶች አገራችን ብንገባ ብዙ የምናሳዩ አለ። ቱሪስት ቦታ ብንሄድ በቃ ብዙ ቦታ ብንሄድ አገራችን ውስጥ ብዙ ቦታ ብንሄድ እናሳያለን። ለሀገርም ለኛ ሀገር ሰው ብቻ ሳይሆን ለሀገርም እናሳያለን። ብዙ ሀገር ዩቱብ ትልቅ ሚዲያ ያለበት ዩቱብ ላይ ያለ ልክ እንደሱ ያሉ በቃ የኛ ነገር ምን እንደሆነ ራሱ እናሳያለን፣ ማሳየት እንችላለን። በዩቱብ ራሱ ግን ብዙ ነገርም ልንሰራ እንችላለን። አሁን ምግብ እኔ እችላለሁ፣ ምግብ እሰራለሁ። ብዙም ባልችል ብዙ ከዩቱብ ላይም ብዙ ተምሬያለሁ እንደመጣው ግን እችላለሁ፣ ትንሽም ቢሆን እችላለሁ። የማይችሉት ምንም የማይችሉ ከሀገር ቤት የመጡ ብዙ ነገር አለ። እሱን ኢዲት ማድረግ ነው ያቃተኝ እንጂ ምግብ እየሰራው እየቀረስኩኝ አንድ ላይ እንደዚህ ሁሉ ምግብ እስከሚያልቅ መቅዳት አልችልም፣ ቪዲዮ ማድረግ አልችልም። ግን እየቀረስኩኝ የሚያረግበትንና እንዴት እንደማረግ እየቀረስኩኝ ትንሽ 10 ደቂቃ ምናምን ትንሽዬ እየቀረስኩ አንድ ላይ ደግሞ በደንብ ኢዲት ባረግና ብለቅ ከኔ አንዱ ይማራል፣ ከናንተ ምን ይማራለሁ። ስለዚህ እንተጋገስ። ዩቱቤን ሰብስክራይብ አርጉልኝ፣ ላይክ አርጉልኝ። እሺ አትከፍሉበትም። ይኸው ሰውን እየሰደቡ ሰውን እያንቋሸሹ ራሱ ሰብስክራይብ እያረጋችሁ እዛ ሄዳችሁ ታያላችሁ። ምንም የማትማሩበት እኮ ነው፣ ለወሬ ብቻ። እግዚአብሔር ይመስገን። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እህቶቼ ሰብስክራይብ አርጉልኝ፣ እሺ ሰብስክራይብ አርጉልኝና 1000 ሰብስክራይብ አስገቡኝ። ቪዲዮንም እዩልኝ። ወዳቸዋለሁ። በጣም ነው የማመሰግነው ውዶቼ።